ሰላም ተመልካቾቻችን፣ ዛሬ በአንጋፋው የአዲስ አበባ ዩኒቨርሲቲ 6 ኪሎ ካምፓስ ነው የምንገኘው። ይህ ዩኒቨርሲቲ እንግዲህ ለ75 ዓመታት በርካታ ባለሙያዎችን ሲያፈራ የቆየ የምርምር ተቋም ነው። እንግዲህ በዚህ የትምህርት መስክ ውስጥ በተለመደው የማስተማር ሂደት በርካታ ተማሪዎችን እንደሚያስተምረው ሁሉ ይህንን የትምህርት አሰጣጥ ደግሞ ዘመናዊ ለማድረግ የስማርት ካምፓስ አልምቶ ወደ ስራ ገብቷል ማለት ነው። የስማርት ካምፓስ ሂደቱ ምን ይመስላል፣ ምን ክፍሎች አሉት የሚለውን በፕሮግራማችን እናስቃኛችኋለን። አብራችሁን ቆዩ። እንኳን ወደ አዲስ አበባ ዩኒቨርሲቲ መጣ። በተለይ ደግሞ በአዲስ አበባ ዩኒቨርሲቲ የዲጂታላይዜሽን እና ኢንፍራስትራክቸር ቢሮ እንኳን ደህና መጣ። ቁጭ እንበልና እንወያያለን። ከልብ አመሰግናለሁ። በድጋሚ በመደበኛው የመማር ማስተማር ሂደት ውስጥ በርካታ ተማሪዎችን እያፈራ ያለ ዩኒቨርሲቲ ነውና አሁን ደግሞ ይህንን አሰራር መደበኛውን ባለበት ሆኖ በዲጂታል ቴክኖሎጂ ለመደገፍ እየተሰሩ ያሉ ስራዎች አሉና የስማርት ካምፓስ ኢኒሼቲቭ ውስጥ ለመግባት ዩኒቨርሲቲውን ያስገደደው ነገር ምንድን ነው? ከሱ እንጀምር ዶክተር። በዋነኝነት የመማር ማስተማሩን ምርምሩን የሚያግዙ የዲጂታል ቴክኖሎጂዎች፣ ከዛ በተጨማሪ ለተማሪዎችም ለሰራተኞችም ዩኒቨርሲቲ ውስጥ ላሉ ፓርትነሮችም ሴፍ ኤንድ ሰኪዩር ወርኪንግ ኢንቫይሮንመንት መፍጠር ወይንም ምቹ የሆነ ደህንነቱ የተጠበቀ የስራ አካባቢን መፍጠር አንደኛው ትልቁ ዓላማው ነው። ይሄ ስማርት ካምፓስ ፕሮጀክት በዋነኝነት ዩኒቨርሲቲ ውስጥ ያሉ ፋሲሊቲዎችን፣ ዩኒቨርሲቲ ውስጥ አገልግሎት የሚያገኙ ተማሪዎችን ማንነታቸውን መለየት፣ ደህንነታቸውን መጠበቅ ነው። ከዛ በተጨማሪ ዩኒቨርሲቲው ብዙ ሰርቪሶች ይሰጣል። ብዙ ህንፃዎች አሉት አገልግሎት የሚሰጡ የዶርሚተሪ፣ የምግብ ቤት፣ የላይብረሪ። እነዚህ ቦታዎች ላይ መግባት የሚኖርባቸው ለዛ አገልግሎት ፍቃድ ያገኙ ነው። ያው እንደምታውቁት ሪፎርሙ ከጀመረ በኋላ በራስ ገዝነት የተወሰኑ ተማሪዎች ክፍያ እየከፈሉ የተወሰኑ ደግሞ ግማሽ በመንግስት ስፖንሰር ሆነው የሚማሩ ተማሪዎች አሉ። ስለዚህ የምንሰጣቸው አገልግሎቶች የተወሰኑት ክፍያ ያላቸው፣ የተወሰኑት ነፃ ናቸው እና የከፈለ ተማሪም አገልግሎቱን እንዲያገኝ በመንግስትም ስፖንሰር የተደረገ አገልግሎት እንዲያገኝ ማንነቱን መለየት ያስፈልጋል። ስለዚህ ከውጪ መግቢያ ጀምሮ ተማሪዎችን በፌስ ሪኮግኒሽን ዲጂታል አይዲያቸው ተቀይሯል። በአዲሱ ሲስተም ኪውአር ኮድ ያለው ፎቶቸው ያለበት አይዲ ለ30,145 ተማሪዎቻችን ይሄንን ሰጥተናል። ለስታፍም እንደዚሁ ፕሮሰስ ላይ ነው ያለው እየተሰጠ። ስለዚህ ሲገቡ በፌስ ሪኮግኒሽን ነው የሚገቡት እንጂ እንደ ድሮ መታወቂያ የሰው መታወቂያ በሌላ የሚገቡ። ስለዚህ ዩኒቨርሲቲ ውስጥ የሚገቡት ተማሪዎች በሙሉ በዩኒቨርሲቲ ውስጥ አክቲቭ ተማሪ መሆናቸው የታወቀ ነው። ስለዚህ ጌቶቹ ላይ በሙሉ የፌስ ሪኮግኒሽን አለን። የላጌጅ ስካነር አለን። ይዘዋቸው የሚገቧቸውን እቃዎች ለማጣራት በሮቹም ላይ ለፊዚካሊ ቻሌንጅድ ለሆኑ የአክሰስ ይኖራቸዋል። በዊልቸር የሚገቡ በተለያየ ምክንያት አዳጋች ሁኔታ እንዳይገጥማቸው ለነሱም የራሱ የሆነ ፌስ ሪኮግኒሽን ያለበት አክሰስ አለው። ግቢ ውስጥ ከገቡ በኋላ ደግሞ እንደየፍላጎታቸውና እንደተፈቀደላቸው የሚገቡባቸው ህንፃዎች አሉ። ለምሳሌ ምግብ ቤት የሚገቡ አሉ። የተወሰኑት በገንዘብ የሚወስዱ አሉ። የተወሰኑት ደግሞ ምግብን የሚጠቀሙ አሉ። ስለዚህ እዛም ጋር ስንደርስ የተፈቀደላቸው ብቻ ወደ ምግብ ቤት እንዲገቡ፣ ይሄም ሪሶርስን በአግባቡ ለመጠቀም ወደ ዶርሚተሪ፣ ላይብረሪዎች፣ ለምሳሌ የተወሰኑት ላይብረሪዎች ለማስተርስ እና ፒኤችዲ ተማሪዎች ብቻ ሪዘርቭ የተደረጉ አሉ። ስለዚህ የሚገባቸው ተማሪዎች የሚገባው ቦታ ላይ እንዲገቡ ህንፃዎች ላይ በዚህ መልክ አካባቢዎቹን ለሚገባው ሰውና ደህንነቱ የተጠበቀ ለማድረግ እንዲሆን ነው በዋነኝነት የስማርት ካምፓስ ፕሮጀክቱ። ያነሳናቸውን ሀሳቦች ደግሞ ቦታው ላይ ሄደን ምን እንደሚመስሉ ለተመልካቾቻችን እናሳይ። በጣም ደስ ይለኛል። ሶ391 ካሜራዎች የተለያየ ቦታ ነው ያሉት። በተለይ እዚህ ፊት ለፊታችን የምናየው ካሜራ እንደዛ አይነት ባህሪ ያለው ነው። እንደምታየው ጋን አለው። ከዛ በተጨማሪ ደግሞ በተለያየ አንግል የሚዞር
ስማርት ካሜራ አለው ማለት ነው። ይሄ በምንፈልገው መልክ ከሴንትራሊም ኮንትሮልድ ነው። ሴንተርም ያሉ የሴኩሪቲ ሰዎች ዙም እያደረጉ ቲልት እያደረጉ አንግሉን እየጠበቁ የሚያዩበት 360 ዲግሪ የሚዞሩ ኢንተለጀንት ካሜራዎቻችን ናቸው። ስለዚህ ወደ ስማርት ጌቱ እንሄዳለን። አሁን ዋናው በር ላይ ያሉትን እናያለን። የስማርት ጌታችን የምንለው ይሄ ለዊልቼር አክሰስ የተዘጋጀ ነው። ሰፊም ነው እንደምታየው፣ ራምፕም አለው። ስለዚህ በቀላሉ ይገባሉ ከመግቢያው እስከ መውጫው። እዚህ ጋር የላጌጅ ኤክስሬ አለን። እዛ ጋር ደግሞ ሜታል ዲቴክተር። ከዛ ተማሪዎች ፊታቸውን ያሳያሉ። የተመዘገቡ ከሆነ ሲስተሙ በር ይከፍትላቸዋል። ካልሆነ እንትኑ ፉል ሄይት ነው አይከፈትም ማለት ነው በሩ። በዚህ መልክ ኮንትሮል እናደርጋለን። የሴኩሪቲ ቲማችን ደግሞ ከዚህ ሆኖ የተወሰኑ ክፍሎችን የሚቆጣጠርበት ይኖራል። ፌስ ሪኮግናይዝ ነው የሚያደርገው። ልክ የኔን ፊት ካየው በኋላ ይከፍትልኛል ማለት ነው። ስለዚህ ተማሪዎች ለምሳሌ በዊልቸር የሚመጣ ሰው እዚህ ጋር ሆኖ ፊቱን ያያል። ያው ሌሎች ተማሪዎቻችን በዛ ነው የሚገቡት። ዊልቸር ግን ያው አንድም ስፋት ይፈልጋል፣ ሁለተኛም ደግሞ ዝቅ ያለ ቦታ ላይ ስለሆነ ፊት ያይና ሪኮግናይዝ ሲያደርግ በሩን ይከፍታል። በእርግጥ ይሄንን ለሌሎችም ተማሪዎች መጠቀም እንችላለን፣ ግን በዋነኝነት ለዊልቸር አክሰሰብል እንዲሆን ያደረግነው ነው ማለት ነው። ሀምሳ8 እንደዚህ አይነት የስማርት ክላስሩም ፋሲሊቲዎች አሉ። እንደምታየው ከመቀመጫው ጀምሮ ከክፍሉ ብራይትነስ ጀምሮ የተሟላ እንዲሆን የራሱ ዋይፋይ ያለው ፋሲሊቲ ነው። እዚህ ጋር እንደምታየው ያው መምህር ብዙ አይነት ምርጫ አለው ሲያስተምር። አንዳንድ መምህር ቀጥታ በቴክኖሎጂ በዲጂታል ዲስፕሌይ ማስተማር ሊፈልግ ይችላል። አንዳንድ ሰው ደግሞ እንደምታየው ግሪን ቦርድ የምንለው አለ። የተለመደው ሃንድ ሪትን ፎርማት ያለው አለ። እዚህ ጋር እንደምታያት ደግሞ እችኛዋ ኦቨርሄድ ፕሮጀክተር ታይፕ የምንላቸው፣ ለምሳሌ የተጻፈ ነገር ይዤ ብመጣ መጽሐፍ ላይ ያለ ነገር ለተማሪዎች ማሳየት ብፈልግ ግሪን ቦርዱም ላይ እዚህም ላይ ኢንተግሬት ማድረግ ስለማልችል በዚህኛዋ ዲጂታል ዲስፕሌይ ቀጥታ ተማሪዎች እዚህ ላይ እንዲያገኙት ማድረግ ይቻላል። እዚህ ላይ የምንፈልገውን ነገር ጽፈን ከዛ ወደ ዲጂታል ዲስፕሌው ካስት አድርገን ከዛ ኪውአር ኮድ ጀነሬት ያደርጋል። እንደምታየው ልክ እንደ ዲጂታል ቦርድ የራሱ እንትኖች አሉ። ስክሪፕቶ የምንቀይርበት አለ፣ የምናጸዳበት አለ፣ ተማሪዎች ቮት እንዲያደርጉ በኪውአር ኮድ የምናደርግበት አለ። እንዲህ አይነት ኤሌመንቶች አሉት እና ብዙ አይነት ሰርቪሶችን እዚህ ላይ መስጠት እንችላለን። ለምሳሌ ስልኬ ላይ አንድ ለተማሪዎች ማሳየት የምፈልገው ነገር ቢኖር በስልኬ ላይ ወይም ፕሪንት የተደረገ አምጥቼ እዚህ ላይ ዲስፕሌይ ላደርግላቸው እችላለሁ። ይሄው እንደምታየው እዚህ ላይ ያለው ነገር በሙሉ ተማሪዎች ቀጥታ እንዲያዩት ይችላሉ ማለት ነው። ስለዚህ በወረቀትም በምንም ቢኖረኝ እንዲያድርጌ ለተማሪዎቼ ማሳየት ይችላል። ግሪን ቦርድ ላይ መጻፍ ብፈልግም በዲጂታል ዲስፕሌይ ማድረግ ብፈልግ እንዲያረጋለሁ። ካደረኩኝ በኋላ ከፈለኩ ማሽከርከር እችላለሁ። ልክ ወረቀቱን እንደማሽከረክረው እዚህ ላይ ማሽከርከር እችላለሁ። ከፈለኩ ስካን አደርገዋለሁ። ስካን ተደርጎ ተማሪው እንዲወስደው ማድረግ ይችላለሁ። ኪውአር ኮድ ጀነሬት እንዲያደርግ ማድረግ እንችላለንና እንዲህ አይነት አድቫንስድ የሆኑ ቴክኖሎጂዎች የተካተቱበት ነው። እንደምታየው ደግሞ ካሜራ አለው። ይሄኛው የተማሪዎች ካሜራ ነው። ክላስሩሙንም በዛ ሳይድ ደግሞ የመምህር አለ። ስለዚህ ይህንን ትምህርት ሌላ ቦታ ላይ እንዳልኩ ኦንላይን ለርኒንግ አይደለም፣ መምህሩ ያስተማረ እናስተላልፈው ብንል እዛ ያለው ተማሪውንም መምህሩንም እያየ ፓርቲሲፓቶሪ በሆነ መልክ መማር የሚችልበት ፋሲሊቲ ነው ማለት ነው። ስለዚህ እንዲህ አይነት 58 ክላስሩሞች በየካምፓሱ አሉን። መልካም ዶክተር፣ እሺ እናመሰግናለን። ቀጥሎ ደግሞ ስማርት ካምፓስ ፕሮጀክቶቻችን ውስጥ የሪከርዲንግ ፋሲሊቲ ያለበት የዲጂታል ስቱዲዮአችንን እና ዴታ ሴንተሩን ደግሞ ትንሽ ደቂቃ ወስደን እንጎበኛለን። ይሄ መልቲሚዲያ ስቱዲዮ ማለት የኦንላይን ለርኒንግን ለማዘመን ከትምህርት ሚኒስቴር ጋር በመሆን የተሰራ የመልቲሚዲያ ስቱዲዮ ነው። እዚህ ውስጥ ብዙ ፋሲሊቲዎች አሉን። ደረጃውን በጠበቀ መልክ የተቋቋመ ስቱዲዮ ነው። በደንብ ሳውንድ ፕሩፍ፣ የላይት፣ የካሜራ፣ የቪዲዮ ኤዲቲንግ ስራዎች የሚሰሩ
የሚያስተላልፍበት ናቸው። እዚህ ጋር እንደምታዩት ብዙ መሳሪያዎች አሉ። ድምፅን፣ ምስልን፣ ቪዲዮን መምህሩ የሚያስተላልፋቸውን ስላይዶች ኢንተግሬት አድርጎ አንድ የለርኒንግ ኮንቴንት ማውጫ ነው። እንደምታዩት ብዙ አይነት ካሜራዎች ፋሲሊቲዎች አሉት። መምህሩን ከተለያየ አቅጣጫ በካሜራ መረጃ የምንወስድበት፣ መምህሩ ቁጭ ብሎ የሚያስተምርበት በቂ የሆነ ላይት ያለው፣ ከውጭም ድምፅ እንዳይረብሽ፣ ኤኮም እንዳይኖረው፣ እንዳያስተጋባ። ከዛ በተጨማሪ እዛ ጋር እንደምታዩት ትራንስፓረንት ቦርድ ነው እዛ ጋር የምታዩት። ያ ግን ማለት መምህሩ በሚጽፍበት ጊዜ ልክ ዋይት ቦርድ ላይ እንደሚጽፍ ክላስሩም ውስጥ ሆኖ እንደሚያስተምር መረጃው ኢንተግሬት ተደርጎ በተለያየ ፎርማት በአካልም የሚናገረውን የሚያስረዳውንም በጽሁፍ ያስቀመጠውን በሙሉ የምናሳይበት ነው። እንደምታዩት ብዙ ዲጂታል ዲስፕሌዎች አሉት። ብዙ የላይት ሲስተም አለው። ከድምፅ ጥራትም ከምስል ጥራትም ከመሳሪያዎች አጠቃቀምም አንጻር ሌተስት ቴክኖሎጂዎች ያሉበት ነው። በዚህ መልክ አንድ መምህር መጥቶ ከፈለገ ሙሉ ኮርሱን ከፈለገ ቶፒኩን በዚህ መልክ ዲጂታል ኮንቴንቱን አዘጋጅቶ የለርኒንግ ማኔጅመንት ፕላትፎርም አለን ሶፍትዌር፣ እዛ ላይ ጭኖ ተማሪዎች በፈለጉ ጊዜ ግዴታ አስተማሪ መኖር የለበትም። አሁን ትምህርት ለመማር ይህንን ኮንቴንት በፈለጉት ጊዜ ገብተው ሪፈር የማድረግ ደግሞ የማየት እውቀትን መልሰው መላልሰው የማየት እድል ይፈጥርላቸዋል። እዚህም ፊዚካሊ የሌለ ሰው ውጭ ሀገርም ከአዲስ አበባ ውጭም ከዚህ ካምፓስ ውጭም ያለ ሰው ትምህርትን በዚህ መልክ እንዲማር አንደኛው ከተቋቋሙት ስቱዲዮዎች መካከል ይሄ ነው። ይህም ዲጂታል ለርኒንግን በከፍተኛ ደረጃ ያሻሽልልናል። ዋናው በር ላይ ትንሽ ሚረር አድርገን የተወሰኑ የተመረጡ ካሜራዎችን የምንቆጣጠርበት አለው። ዋናው ግን የስማርት ካምፓሱና የሰርቬላንስ ኮንትሮል ሩማችን ይሄ ነው። ገብተን እንየው። እዚህ ውስጥ 12 ባለ 65 ኢንች የኮንትሮል ሩማችን የዲስፕሌይ ስክሪኖች ናቸው። የሴኩሪቲ እና የአይቲ ባለሙያዎች በየቦታው ያሉትን ፋሲሊቲዎች በዚህ መልክ ይቆጣጠራሉ። የዋናው በርን፣ ክላስሩማችንን፣ ፓርኪንግ ኤሪያ፣ ዎክዌዎቹን፣ ካሜራዎቹን እንደ ሁኔታው ስዊች እያደረግን እናያለን። የሴኩሪቲ ኮንሰርን አለ ወይም ኢንሲደንት አለ ከተባለ ደግሞ ስፔሲፊካሊ ያንን ብቻ ሙሉ ዲስፕሌይ አድርገን ዙም እያደረግን የሰዎችን እንቅስቃሴ በተለይ ተማሪዎቻችንን ፋሲሊቲዎቻችንን አደጋ ላይ የሚያጋልጡ ካሉ እንቆጣጠራለን ማለት ነው። የ30 ቀን ቪዲዮ የ90 ቀን ደግሞ ፎቶዎችን በደንብ ካፕቸር አድርገን እንይዝና እንደ አስፈላጊነቱ ከዛ በኋላ ግን ያው ሪራይት እያደረግን እናያለን። ምንም አይነት የሴኩሪቲ ኢንሲደንት ወይንም ኢሹ ከሌለ እነዛን ቪዲዮዎች ደግሞ አርካይቭ እያደረግን አዳዲስ እየያዝን እንሄዳለን ማለት ነው። ይሄ ዋናው የስማርት ካምፓስ ኮንትሮል ሩማችን ነው ማለት ነው። አሁን ደግሞ የምናየው ምንድነው? ይሄ ከስማርት ካምፓሱም ጋር በዋነኝነት የተገናኘውን የስቱደንት ኢንፎርሜሽን ማኔጅመንት ሲስተም ነው። ይሄ እንግዲህ ዩኒቨርሲቲያችን የሚጠቀምበት የስቱደንት ኢንፎርሜሽን ማኔጅመንት ሲስተማችን ነው። ይሄ ማለት ተማሪዎች በሁሉም ፕሮግራሞች በአንደር ግራጁዌትም በፖስት ግራጁዌትም የፍሬሽማንም ከአፕሊኬሽን ጀምሮ ጉዟቸውን ኦቶሜት የተደረገበት ከወጡም በኋላ የዩኒቨርሲቲውን ሰርቪስ የሚያገኙበት ትራንስክሪፕት፣ ስቱደንት ኮፒ፣ እነዚህ መረጃዎችም ኦንላይን የሚያገኙበት ሰርቪስ ነው። እንዳልኩት ከረንትሊ የግሬድ ሰብሚሽን ስታተሱን የምንረዳበት ነው። አሁን የፈተና ወቅት ላይ ነን። 2 ሳምንታችን ነው የሁለተኛ ዓመትና ከዛ በላይ ያሉት ፈተና ከጀመርን። ስንት ፈተና ገብቷል፣ ስንቱ በኮሌጅ ዲኖች አፕሩቭ ተደርጎ ገብቷል፣ ፓርሻሊ የተደረገ ሰሚት ያልተደረጉ ያው ገና ስለሆነ በዚህ 2 ቀን ሲጠናቀቅ እነዛ ሁሉ ፈተናዎች ይገባሉ። ምን ያህሉ ሪጀክት ተደረገ፣ ስታፍ ምን ያህል ኢንጌጅ እያደረገ ነው፣ ምን ያህል ኮርስ ኦፈር እያደረግን ነው የሚለውን የምናይበት ዳሽቦርድ ነው። ነገር ግን ከካሪኩለም ማኔጅመንት ጀምሮ እስከ መጨረሻው ከወጡ በኋላ ስቱደንት ሰርቪስ እስከ መስጠት ድረስ እንሄዳለን። የስማርት ካምፓሳችን ዋና የመረጃ ምንጩ ይሄ ሲስተም ነው። ምክንያቱም ይሄ ሲስተም የትኛው ተማሪ
የትኛው ፕሮግራም ላይ ስንተኛ ዓመት ላይ እንደተመዘገበ የሚያውቀው ይሄ ነው። ስለዚህ አንድ ተማሪ ካልተመዘገበ እነዛ ቀደም ያየናቸው ስማርት ጌቶች ከዚህ ዴታቤዝ ይወስዱና ተማሪው እንዳይገባ ይከለክሉታል ማለት ነው። ያልተመዘገበ ተማሪ መግባት ስለማይገባው ዶርም፣ ምግብ፣ ላይብረሪ፣ ስለዚህ የሚፈቀድላቸውና ያሟሉ ብቻ እንዲጠቀሙ የምናደርግበት ነው። የስቱደንት ኢንፎርሜሽን ማኔጅመንት ሲስተማችን ይሄንን ይመስላል። በዛሬ በነበረን ጉብኝት በዋነኝነት የዩኒቨርሲቲውን የስማርት ካምፓስ ፕሮጀክት ግቢውን በሙሉ ለተማሪ ለሰራተኞች ደህንነቱ የተጠበቀ ለማድረግ የተገበርነውን ፕሮጀክት የስማርት ክላስሩም ፕሮጀክታችንን ከዛም በተጨማሪ የዲጂታል መልቲሚዲያ ስቱዲዮ ዴታ ሴንተራችንና የስቱደንት ኢንፎርሜሽን ማኔጅመንት ሲስተም በተለይ ከአፕሊኬሽን ጀምሮ እስከ አልሙናይ ሰርቪስ ከተመረቁም በኋላ የሚያገኙበትን ሲስተም አይተነዋል። እንግዲህ ባሳየናችሁ ነገር እንደተደሰታችሁ እናምናለን። ይሄንን ፕሮጀክት ልትጎበኙልን ስለመጣችሁ በዩኒቨርሲቲው ስም አመሰግናለሁ። በጣም ዶክተር እኔም ከልብ አመሰግናለሁ ለሰጡኝ ማብራሪያ። አጠቃላይ የስማርት ካምፓስ ጉዟችሁ ምን እንደሚመስል በደንብ ነው ያሳዩኝ። ከልብ አድርጌ ነው ማለት። በጣም ነው የማመሰግነው። ሰላም ሁኑልኝ። እሺ፣ ደህና ሁኑ። እሺ። ተመልካቾቻችን የዛሬው የአዲስ አበባ የስማርት ካምፓስ ጉዞ ምን ይመስላል የሚለው ፕሮግራማችን ነበረ ወደ እናንተ ስናደርስ የነበረው። ሳምንት በሌሎች ፕሮግራሞች እንጠብቃችኋለን። እስከዛው ቸር ሰንብቱልን።